እኔ ከስንቱ ሰው ጋር ተዳርኩ መመለስ እንዳለብኝ አላውቅም ግን በተዘዋዋሪ በብዙዎች ዘንድ በጣም የምትወደደው ድምጻዊ በዚህ ዓመት በርካታ አዋርዶችን በመሸለም አንቱታን አትርፋለች። የመቀሌ ዩኒቨርሲቲ የጋዜጠኝነት ምሩቋ የአሁኗ ድምጻዊ በተለያዩ ጊዜያት በህዝብ ዘንድ አነጋጋሪ ጉዳዮች እየገጠሟት ይገኛል። ይህ ጉዳይ ምን ይሆን? በጉዳዩ ላይ ምላሽ ሰጣለች። ይህ ብዙዎች የተቀባበሉት ጉዳይ የምንነግራችሁ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ታዋቂው አርቲስት ቬሮኒካ አዳነ ክስ መሰረተች። ለምን ስሜን አጠፉ ከአርቲስት ሙሉዓለም ጋር በማለት ጉዳዩ እውነቱን በቅርቡ ለህዝብ ይፋ አደርጋለሁ ማለቷም አነጋጋሪ ሆኗል። ድምጻዊቷ ቬሮኒካ አዳነ በሰይፉ ሾው ቀርባ በቅርቡ በስሟ የሚነሱ ወሬዎች በግልጽ ቃል ተቃውሞ እንደማትቀበላቸው ገልጻለች። ፍቅር የሰው ምርጫ ነው፣ ማንን እንደምትወድ ወይም ከማን ጋር እንደምትኖር ሰው ራሱ ይወስናል በማለት ንግግሯን ጀመረች። እርሷ በተለይ ሰዎች ከውጭ የሚያዩትን ብቻ ተመልክተው ስለ ሰው ግል ህይወት መፍረድ አይገባም፣ ይህ ፍትሃዊ አይደለም ብላ በጠንካራ ቃል አስተያየቷን አቀረበች። እንዲሁም ስለኔ የሚነገረው ነገር ብዙ እውነት አይደለም፣ ሰዎች የሚያውቁትን ነገር እያነጋገሩ ነው በማለት ያለውን ግምት አብራሪ አድርጋ ገልጻለች። ይህንን ሁሉ አዋርድ እግዚአብሔር ነው የሰጠኝ፣ ተሸልሜ ስመጣ አባቴ አቀባበል ሲያደርግልኝ ዓለምን የጨበጠ ነው የሚመስለው። በቅርቡ $55,000 ካሸነፍኩኝ ግማሹን ገንዘብ ለቤተ ክርስቲያን እሰጣለሁ ማለቷም በሰይፉ ሾው ቀርባ ተናግራለች። ከዚህ በኋላ ክለብ የምሰራ አይመስለኝም ስትል፣ ሴትነት ደግሞ ፈተናው ብዙ ነው፣ በጣም ነው የሚከብደው ስትልም ተናግራለች። ባለፈው ስለ ሪሃና የጻፍኩት በውስጥ መስመር እየመጡ ሲጽፉልን ሙድ እንዳይዙብኝ አውቄ ነው የጻፍኩት ስትልም ትናገራለች። ሪሃና ዛሬ ከባሏ ጋር ኒውዮርክ ታይታ ነበር፣ ደህና ነች አታስቡ ስትልም በድምጻዊቷ ጉዳይ ሐሳቧን ሰጣለች። በአሁኑ ሰዓት ፍቅረኛ የለኝም ስትልም ይህን አነጋጋሪ ጉዳዩን ለማርገብ ይመስላል። ብዙ ሰው ተጋብቶ ተፋቷል። እግዚአብሔር ሲፈቅድ አገባለሁ፣ ካገባሁኝ መፋታት አልፈልግም። ድምጻዊ ሮቤል ሚቅደሳ በጣም ምርጥ ድምጽ ያለው ልጅ ነው። ስለ ሮቤል ሚቅደሳም የተያያዙ ጉዳዮች በሰይፉ ሾው ቀርበው ነበር። ከፋሲካ በኋላ ኮንሰርት ይኖረኛል፣ ሙሉ ኢትዮጵያን እዞራለሁ፣ ኮንሰርት በጣም ናፍቆኛል። ኮንሰርቱን ከባርዳክስ ክለብ ባለቤት ተስፋ ጋር ነው አብረን የምንሰራው። እግር ኳስ የማንም ደጋፊ አይደለሁም ትላለች። አሁን የሰራሁት ፊልም ሁለተኛ ፊልሜ ነው። ትወና ደስ ይላል፣ ይፈትናል። ባለፈው ከሰራሁት በብዙ ተሽዬ ነው የመጣሁት። ፊልሙን ፕሮዲውስ ያደረገው ቲክቶከሩ ጆጆ ነው። ከ4 እስከ 5 ሚሊዮን ብር አውጥቶበታል። ፊልም ቀረጻ በጣም ድካም አለው። ኮሜዲያን ደረጀ ኃይሌ በቀረጻው ወቅት በጣም ያስቀኝ ነበር። ደረጀ ከኛ ከታናናሾቹ ጋር ሲሰራ ለኛ ትልቅ ክብር አለው። ፊልሙ ስራ ላይ የሌላ ሰው ስራ ካልሰራው ብዬ የወደኩበት አጋጣሚ ነበር። ሙዚቃ ቤተሰቤን የማስተዳድርበት ሙያ ነው ስትልም ትደመጣለች። እግዚአብሔር ሲፈቅድልኝ ይህንን ሙያዬን ትቼ ፈጣሪን ባገለግለው ደስ ይለኛል። ሁልጊዜም በመድኃኔዓለም እርዳታ ነው ያለሁት። ብዙ ጊዜ ሰው እየጎዳኝ እያየሁ አልፋለሁ። ክፋትና ምቀኝነት በጣም ቀላል ነው። የማልፋቸው ነገሮች እየጎዱ ይመጡ። ከተዋናይ ሙሉዓለም ጌታቸው ጋር ተያይዞ በተወራብኝ ወሬ ክስ መስርቻለሁ። ጉዳዩን ህግ ይዞታል፣ ብዙ ማውራት አልፈልግም ስትልም ተደምጣለች። ከ30 ሚሊዮን በላይ ተከታይ ያለው ዓለም አቀፍ ትልቅ አርቲስት ጋር ኮላብ እናድርግ አልኩት። እሻለና ሌላ ነገር ፈልጎ ቤብ ማለት ጀመረ። የሆነ አዋርድ ዝግጅት ላይ ሄጄ አገኘሁት። ከዛም ሩም ቀጠረኝ። አዝኜ ተውኩት፣ አለቀስኩኝ። በጣም እምነ የከፋኝ። አሁን ከሌላ የምወደው ጨዋ ዓለም አቀፍ አርቲስት ጋር እየሰራው ነው ስትልም ተናግራለች። ግራሚ አዋርድ ላይ የመጀመሪያውን ዙር አልፌ ነበር። ከዛ በኋላ ውስጥ ለውስጥ ቮት ስለሚያደርጉ ሁለተኛው ዙር ተበላሸብኝ። ሽልማት የተሸለምኩኝ ጊዜ አንዲት ትልቅ ሪል ስቴት ውስጥ የምትሰራ ልጅ መጣችና እኛ ጋር ነው ቤት እንሸልምሻለን አለችኝ። እህቴ ሄዳ ስጠይቃቸው እረ እኛ ለቪው ብለን ነው አሏት። በርሜል ጊዮርጊስ ጸበል ከሄድኩ በኋላ በሚገርም በረከት ተመልክቻለሁ። አፍሪካ የሆነን የተጋበዝኩት ብራንድ አምባሳደር ስለመሆን ከነሱ ጋር ትልቅ ስራ እየሰራን ስለሆነ ነው። አውሮፓ ባደረኩት የኮንሰርት ቱር በጣም ደስ የሚል ጊዜ አሳልፌን የመጣሁት። በህይወቴ ማኔጀር ኑሮኝ አያውቅም። ራሴ ነኝ የራሴ ማኔጀር። የሚያግዘኝ ረዳት አለኝ፣ ሞገስ ይባላል። እህቴ ደግሞ ቱር ማኔጀር ናት። የራሴ የሆነ ዳጊ የሚባል ፎቶግራፈር አለኝ። አሁን ወደ ቪዲዮግራፈር አድጓል። ቪዛ 2 ጊዜ ተከልክዬ አውቃለሁ። በሶስተኛው ነው የተሰጠኝ። ከሾው በፊት ገንዘብ ጠይቃለሁ። እሱን ካልከፈልኩኝ አልሰራም። ዞዲያክ የተሰኙት አልበሜን የገዙኝ ህይወቴን አስተካክለውታል። ቤት የመግዛት ሚስጥሪያም ናቸው። በፊት በጣም አኩራፊ ነበርኩኝ። አሁን እድሜ ስለጨመረ ነው መሰለኝ አላኮርፍም፣ ትቻለሁ ስትልም ትደመጣለች። እመቤቴ ቅድስት ድንግል ማርያም አመሰግናለሁ፣ በጣም ነው የሚወዳት። ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰግናለሁ። አባቴ አዳንና እህቴ ፍሬንን
አመሰግናለሁ። ሰይፉን አንተን እኔ ህይወቴ ላይ ብዙ አሻራ አለ በማለትም ለሰይፉ ያላትን ክብር ገልጻለች። ቬሮኒካ አዳነ አፍሪካ ውስጥ የተዘጋጁትን አዋርዶች በማሸነፍ ብዙዎችን አስደንቃለች። የዚህ ዝግጅት ተከታታዮች እናንተስ ስለ ቬሮኒካ አዳነ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የዛሬውን ዝግጅታችንን በዚሁ አበቃን። ሰናይ ጊዜ ተመኘን።